ሀይ ጋይስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ህይወት፣ ጤና፣ ቆይታ፣ ስራ አሪፍ ነው? እኔ ጋር ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው። ፈጣሪ እየተሰገነ ይሁን። እናንተ እንዴት ናችሁ? ሁሉ ሰላም? በእናታችሁ ዛሬ ደግሞ በቀደም እቺ የሉላ አክስቷ ብዙ ተብዬ የፈለገ አንጀርጅራ ሄደች። ዛሬ ደግሞ ትላንት ወደ ዴብ መጥቶ በጣም ይሄ አዋቂ ሰው ነው። በቃ ትልቅ ሰው ነው፣ ያውቃል። እንግዲህ ለእውነቱ ጎን ይቆማል፣ ለትዳር ጎን ይቆማል። ያኔ ደግሞ እኔም ልጅ አለኝ፣ ምስት አለኝ፣ ትዳር አለኝ፣ ስለዚህ አብራም ተመለስ፣ እንደዚሁን ያለው የነበረው ዛሬ ደግሞ ሄርሜላ ቄጧ ላይ አስቀምጦ ወደ ሩታ ቤት ይዞ መጣ ማለት ነው። ምን ፈልጎ ነው? ኢንሻአላህ እግዚአብሔር እንደው እቺ ልጅቷ አሁን አብራም እምቢ ብሏል። እኔ አንተን ወዳለሁ ብላ በቃ ወደ እሷ ላይ ብታምጠመጥም ደስ ይለኛል። በእውነት ይሄ ዴቢ የሚባለው ማለት ነው። ምን ሆኖ ነው? ሀብሉስ ምንድን ነው? አንገት ላይ ያለው ሀብል መስቀል አለ አይደል እንዴ? መስቀል ደግሞ ምንድን ይደገማል እንዴ መስቀል ላይ? እኔ አላውቅም፣ ግን ሶሪ ቅርታ አድርጉልኝና የመስቀል እንትን አጠቃቀሙ አላውቅም፣ ግን ንጹህ ደም የነበረው መስቀል መሆኑን አውቀዋለሁ። ነገር ግን እሱ ቅድም ያኔ ሲያወራ ሜቴት ተሰርቶበት ነው አንገት ላይ ያለው ቀለበት። ይሄ ብዙ ሰው እየኮመተ ነው እና ይሄ መስቀል ሄጄ ወይም ይሄ እንትን ሀብል አስወልቋለሁ ብሎ ከሄርሜላ ጋር መጥቷል ማለት ነው። የሩታ ቤት ማለት የሩታ ደግሞ እዚህ ጋር እኔ ቢሆን በብላ ነው መወጋት። የሚገርም ነገር ነው ማለት ነው። ግን ድራማ በስተቀር ከሆነ ይሄ በእውነት እንግዲህ አስጠልቶኝ ነው የወጣው ማለት ነው። ዴቭ የሚባለው እኔ መቶ አብራም አግኝቶ እንደነ ሰላም ነው፣ እግዚአብሔር ይመስገን ሰላም ነው። ሰው የተደገመ ሰው እንትን ያበደ ሰው ወይም ራሱ አእምሮ የተበላሸ ሰው እንደዚህ ትክክል ያወራል። እሱ አሁን በቃ እንትን ስለውና ዝም በፊትም እንደዛ አይደለም እንደ ስንት ምኑ ነው የተቀየረው? የትም ሆኖ በቃ እንደዛ አይደለም እንዴ? ትንሽ ያው ሳቅታ ቆመ እንጂ ያኔ እሱን ደግሞ ዲፕሬሽን ውስጥ ሊሆን ይችላል። ብዙ ላይፎችን አሳልፏል፣ ብዙ ቻሌንጆችን አሳልፏል፣ ብዙ ነገሮችን እየሸከመ ነበረ። አሁን ደግሞ ወደ ራሱ መመለስ ስንት ዋጋ ያስከፍላል። ይሄ እያሰበ በቃ ጭንቀት ውስጥ ሊሆን ይችላል። ግን እዚህ ጋር አሁን ያቺ ውሽምቷን ይዞ ምን አምጥቶ እንደዚህ ነው እንደዚህ ነው፣ ይሄ አውልቅ፣ እንደዚህ አድርግ ተገቢ ነው ብላችሁ ትገምታላችሁት? ይሄ በእውነት ይሄ ሉል የሚባለው ልጁ ደግሞ አዲጎ ነገ እነ ቡዜና እነ ዴቢ ከእናትና አባት ተለየ ብላችሁ የአብርሃም ላይ ጸንስታችሁ የተነሳው ነገር ይሄ ቪዲዮ ልጃችሁ ነው የሚቀመጠው መቼም። ይሄ ቪዲዮ ካየውና ከደረሰው እናንተ ናችሁ ቀንድ ጥላታቸው ለሩቱና ለልዑልና ለአብርሃም። እውነት ነው የምላችሁ ማለት ነው። በትዳር መሀል ገብታችሁ በትዳር ሁኔታ ላይ ገብታችሁ ይሄ ነው የምታሽቃብጡ ማለት ነው። ምንም የሚያስፈልገኝ ነገር የለም። ለልዑልም ለአብርሃምም ለሩታም ቢሆን እናንተ ጠላት ናቸው። ማንም ከየትም አልመጣም። ሄርሜላ ተብዮ ደግሞ ፍቅር አይደለም ይሄ ፍቅር አይደለም። እንደዚህ ሰው ተናቆ እንደዚህ አብርሃም እንደዚህ አይደለም፣ አብርሃም እንደዚህ አይደለም። ኧረ ምን አይነት ተሰዳቢ! በእናትሽ የኔ እህት እንኳን አልሆነሽም አንቺ። በእውነቴ ነው የምልሽ እኔ እዚህ ሆኜ ምን እንደማደርግሽ እንኳን አልሆነሽም እህት። በእውነት ደግሞ አሁን በአንቺ ምክንያት ሴትነቴ ስለሚሰደብ ነው ያመኝ ማለት ነው። ምንም ችግር የለም ሌላ ነገር ግን አሁን አብርሃም ወስድሽ አልወሰድሽም ያኔ አንቺ እንደው ዝም ብለሽ በሰው ንብረት ላይ ተንፏቅቀሽ እኔ እኮ አንቺ ትልሽ እንደዚህ ያደርግሽ ሆነ እንደዚህ አስቀምጪ እንደዚህ አስከበርኩኝ አንገቱን ደፋ ያለው ልጁ ቀና አድርጊ ስራ ስጥቂ የስራ ሰው በፊትም አብርሃም ሩት ሀገር ስራ የለም አልነበረም ዩቲዩበር አልነበሩም። አንቺ ኋላ ነው ያመጣሽው። ይሄ ማን ነው? ይሄ ነጩ ሰይጣኑ የለም እሱ ነው ያመጣሽ፣ እሱ ነው ያስተዋወቅሽ። በፊት እኮ ማን ያቅሻል? አንቺ የታውቂያለሽ? የት ትተዋወቂያለሽ? ኧረ አማርኛውን እያጠፋ ነው ለኔ። ወይኔ ትላንት ወደ ተቃጥዬ ዋልኩት፣ ማታም እንደዛው እንቅልፍ አጣኝ በእውነት። አሁን ለእኛ ቤት ግን እንትን መቼም አርብ እንግዳ እዛ ጋር እየሰራሁት እያለ ስራ ትቼ መጥቼ ዛሬ እንደው ሳልሰራ ሊውል ነው ብዬ ነው የመጡት። በእናታችሁ ወገኖቼ
እስቲ እናንተ ፍረዱ በእውነት። እነዚህ ሰዎች ግን ሩታ ምን ጥፋት ሰርታ ነው? ምን በደል አድርሳ ነው እንደዚህ የሚሆነው? እውነት ግን ይሄ እውነት ሆኖ ነው ሩታ ዝም ብላ እንደው እንደዚሁ የምታሳልፊው? እውነት ነው? አረ አንድ መላበዩና በቃ እንደው የመጣ ይምጣልሽ። አንድ መላበይና የመጣ ነገር ይምጣልሽ። በእውነት ሌሊሽ ፈልጌ ነው። እኔ በበኩሌም አልችልም ስላልቻልኩኝ በእውነት ለምን ብትይ እኔ አልችልም ስለማይችል ነው። አሁን እስቲ ይሄ ቪዲዮ እኒውና በኮሜንት ላይ ያሳውቁኝ ወዶቼ ማሮቼ። ምንድነው የተደረገው እያለው ምንድነው የሚሆነው? ምንድነው እንደዛ ሩታ ያደረገችው ጥፋት? ማንም ሲሄድ ሲመጣ በፍቅር እየተቀበለች ናት። አሁን ሄርሜላም ቢሆንም እኔ ቢሆን እናቷ ደጇን አላስረግጣትም። በእውነት ደጄ አላስረግጣትም። እስከ ቤት ድረስ ደግሞ ጭራሽ እዛ እምቢ ብሎ አሁን እኮ አብርሃም በኖርማል መስመር ላይ ነው ያለው። አልተሳሳትም። ያኔ ተሳስቷል። ያኔ በቃ ተዋርዷል። ያኔ አለ አይደለ? ግን አሁንም ቢሆንም ዛሬም ነገም የሚናገረው ነገር እጅ ላይ የነበረው ሰዓት የለም። በሰዓቱ ላይ የተሰራ ድግምት ነው ዛሬ ልጁ ያስፈዘዘው ማለት ነው። ድግምት ካላችሁት ማለት ነው። መስቀል ላይና ሐብል ላይ መተት አይሰራም። እሺ ማይሰራው ምክንያቱ ምንድነው? መስቀል ስለነበረ። መስቀል ላይ ደግሞ እንኳን እነዚህ ባለሞረተኞቹም አይደፍሩም። ንጹህ ደም የሸከመ መስቀል ነው። ሰው ሰራሽ ስለሆነ ልትልቁና ልትሉ ትችላላችሁት። ግን እኔ ዛሬም ነገ እውነቱ ነው የምናገረው። በእውነት ጎን ነው የምቆመው ማለት ነው። እና ሩታ ላይ የምትነሱ ሰዎች በእውነት ሩታ ላይ የምትነሱ ሰዎች እያወቃችሁ ከሆነ በእውነት ተሳስታችሁ፣ ሳታውቁ ከሆነ እንደሷ ደግሞ ወይ ምን እንደነሱ እንደ ማን እንደ ቢና እንደ ቡዜ አይነት ሰዎች ከሆኑ ነው እንጂ እነሱ እንኳን እናንተ እንኳን ባዳ ናቸው። እነሱ ዘር መንዘር የሆነች ወይም ደግሞ ደም የተከለከሉ ሰዎችን እንደዚህ በሩታ ላይ በልጁ ላይ በወንድሞቹ ላይ እየተነሱ አይደለ? እዚህ ጋር ደግሞ ኤብሬም ሊበሉ ኤብሬም ምን አጠፋ? በእናታችሁ ምን አጠፋ? ፍረድ እስቲ ፍረዱ። እናንተ ንገሩ። ምን አጠፋ? ወደ ትዳር ተመለስ፣ ወደ ልጁ ተመለስ፣ ወደ ሚስቱ ተመለስ ብሎ ወደ ትዳሯ መለሰ። ምን አጠፋ? እሺ ኤፍራም እዚህ ጋር የጠፋው ጥፋት አለ። አንተ ታወራ በቃ ልጁ እኮ አሁን በሞ አያስከፍቱ። ወይኔ ምስኪን ኤፍሬም አይዞሽ ልልሽ ነው የምፈልግሽ። እሺ እሺ አይዞ እንደሆነ ወይኔ በንዴት በእውነት ሁሉ ነገር ተበላሽቶ ነው ያወራው። እንግዲህ ምን ይደረግ በእናታችሁ። እኔ በጣም ተናድጄ ነው፣ ለዛ ነውና እስቲ ወገኖች እናንተ ሰብስክራይብ አድርጉ፣ ፎሎ አድርጉ። እንደዛ ነው አይደል? በቲክቶክ ፎሎ ነው፣ እዚህ ጋር ግን ሰብስክራይብ አድርጉ በእናታችሁ። እስቲ ፈመስ ነው። እኔ እናተ ዘናጭ ቪዲዮ ሰራለሁ። እንግዲህ በፊት አልከፈትኩም ቲክቶክ ማነው ይሄ በቲክቶክ ነው የምጠቅመው፣ ግን አሁን ቅርብ ጊዜ ነው የከፈትኩኝ። እስቲ በእናታችሁ ሞኔታይዝ አድርጉና እኔም ወርደባችኋለሁ በእነሱ ላይ አልተዋቸውም። በቃ አናድዱኝ እንዴ! ምንድነው? ሩታ አንድ ምስኪን ሴት ናት። ምን አጠፋች? የኔ ምስኪን ልዕልት ናት ሩትዬ። ወይኔ በእውነት እሺ ብትይ ለወንድሞቼ ነው የምሰጣት በእውነት ከነ ልጇ። ወይኔ የኔ ምስኪን እና አሁንም ነገም ወደፊት የሰው ነገር በቃ የሰውን ነገር የሰው ነው። ዛሬም ነገም የሰው ነገር የሰው ነው። እሱም ማወቅ አለባችሁ። ሰው ራሱ አልፈልግም ወይም አያስፈልገኝም ብሎ ከተወ እንጂ ካልተወ የሰው ነገር የሰው ነው። የሰው ነገር የሰው መሆኑ እንዳትረሱ። እነዚህ ዝም ብላችሁ የሆነ በቃ እንደ እብድ የምታወሩ ሰዎች በሩታ ላይ የምትወጡ በአብርሽ በልዑል የምትወጡ ሰዎች ብትመለሱ ይሻላችኋል። አስደገመች ዘር ማንዘሯ እናቷ እከሊቷ እንደዚህ አድርጋ እንደዚህ እቺ ሄርሜላስ ታዲያ እሷ በአሁኑ ሰዓት እኮ ጥርጣሬ ያመጠች እሷ ራሷ ነው። እሷ ስላደረገች እንደዛ እየገመተች ናት። እንደዛ አደረገች። የተሰኔ አመት
አመት ሙሉ ይሆናል አይደለ? አብርሽ እንትን ብሎ ከሩታ ጋር እንደው ኖርማል ጥል ውስጥ የገባው በፊት እኮ መለስ እያለ ወደ መለስ እያለ ነው። ግን አንድ አመት ወይ ምን የሆነ 5-6 ወር አካባቢ ይሆናል እንዲሁ በቃ ችክ ብሎ ከሩታ ጋር የተጣለው ማለት ነው። እና እሷ እንደዛ አድርጋ እስከ አመት ስለተጠቀመች አሁን እንደዛው አስባ በቃ እንዴ እነ ቤተሰቦቹ እያወሩ አይደል እንዴ እና አክስቱ የእሷ አክስቱ አለች እንደ መተት አባለች ብላ ሶሪ ምስር እሱ ራሱ አይደለም እንዴ እሷ ስለሰረች ሩትም እንደዛ ነው። እንኳን ሩታ ብትሰራ በባሏ ላይ በልጁ አባት ላይ ልትመልሳ ፈልጋ ነው። እሷ ራሷ ውሽምቷ ዝም ብላ ለጋ ኧረ ተው በእናትህ ሴት ነኝ ግን ብቻ እንደዛ ማውራት አይጠብቅብኝም ይቅር። ወይኔ ጌታ እና ይገርማል በእውነት አንዳንዴ ስናስብ በጣም ይገርማል። እሺ ምን መሆን ይሻላል? ምን ብናደርግ ይሻላል? እስቲ ምን ትላላችሁት እናንተ? ኧረ 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 ፈጣሪ ሩተን ብቻ ያግዛትና ይርዳት። እውነት እኔማ ግን ፍራጅ አምላክ ቅርብ ስለሆነ ይፈርዳል ያወራል እንዴ። ሁሉ ሰው አፍ ብቻ ነው እንዴ? ያኔ ሩታ እኔ በፊት ካንቺ ጋር ያሰለፍ ያኔ እቺ ማናት ብዙዬ እኔ ካንቺ ጋር ያሰለፍኩት ወጥ እኔ ካንቺ ጋር ያወራሁት ይሄ ነው አስጠንቅቆ ከመጣ በኋላ ልጅቷን ቅጥ ላስቀምጠው ወደ ቤት ድረስ ማምጣቱ ምን አላማ ነው? ምን አስቦ ነው? ልጅቷ በሱ ላይ እንደው ብትንጠለጥላት ደስ ይለኛል። ተመልሽ እኔ በቃ አልፈልግም አብርሃም ትችዋለሁ አንተን ወድጄዋለሁ ብላ ዴብ ላይ ብታንጠለጥል ደስ ይለኛል። በእውነቴ ነው የምላችሁ እንዴ። ኧረ ምን አይነት ዝፍርክርክ የሆነች ሴት! እንደዚህ አይነት ሴት አለ እንዴ? ወይኔ ነገም ዛሬም እንደው ሴት አለ ምን ነገ እንደው ብወልድም ወንድ ብቻ ፈጣሪ ይስጠው። እውነት ያለውንም ወንድ ነው ነገም ለምነው በቃ ወንድ ነው። በፊት ግን 1-2 ሴት ቢወልድ ብዬው ነበረ። ያለውንም ወንድ ናቸው። አሁንም ወንድ ነው የምፈልገው። በቃ ሴት እንደው አንገሸገሽኝ፣ በእውነት አንገሸገሽኝ። እናንተ እንደዚህ ነው እንደ ሴት ልጅ ምን አይነት አርካሽ የተረከሰች! ወይኔ መድኃኒዓለም ትዕግስቱን ስጠኝ ብቻ። ሜቢ እናንተ አሁን አበረታቱኝ፣ ሳብስክራይብ አድርጉኝ እኔ እና ከዛ በኋላ ሞኔታይዝ አድርጉ። እኔም ወጥቼ እንደ ማንኛውም ሰው ሰርቼ መብላትና መጠጣት ቪዲዮ ለመስራት ፈልጋለሁ። ሰው ቤት ነው ያስረው። እንግዲህ በዚህ አጋጣሚ አገር ቤት ቢሆን እኔ ምን አይነት ቪዲዮ እንደሚሰራ አውቀዋለሁ። ግን ከዚህ በፊት ዩቲዩብ አልነበረም፣ አሁን ነው የከፈትኩኝ። በቃ ጀምሬያለሁ። ከምጣሉ ጋር ይጣላለሁ፣ ከምዋጉ ጋር እዋጋለሁ፣ ከምወዱት ጋር በፍቅር በቃ እንደዛ ነው። ምንም አይደለም ብቻ ሩታ የነካ አይነ ብሌን ነው የምነካው። ምክንያቱም ምንድነው ሩታም ማንንም አላውቅም። እኔ ግን ሜዲያ ነው የማውቀው ማለት ነው። ግን ሩታ ስራ እስከ ጥግ ብዬ አጥንቼ ነው የመጣሁት ማለት ነው። እስከ ጠዋት ጀምራ ማለት ነው። ጠዋት ጀምሬ አጥንቼ ነው የመጣሁት። ጠዋት ማለት ያኔ እነሱ ሲጀምሩ የመጀመሪያ ላይፋቸው ጀምሬ ማለት ነው። አሁን እንደ ማንኛው ሰው ከመንገድ መጥቶ እኔ ወድጄዋለሁ አፍቅሬያለሁ እኔ ያላንተ መኖር አልችልም እኔ እንደ በጣም እንደሚወድ ታውቃለህ እንደ በአንድ ሶስት አንተ በለቅጣጣ እንደ ወዳለሁ ብለህ እንደ በኢዛ ቀልቅሳ አታፈቅረኝም? እስቲ አፈቅራለሁ በለኝ ባስ እንደዚህ አንድ ቀን እንደዛ አለ እንጂ ሌላ ጊዜ መቼ አለ እሷን ይዛ በቃ ጭንቅላቱ ላይ ሲበርካ ወይ ውርደት ብቻ ይገርማል። በእውነት ግርም ነው ያለኝ እኔ እና ምን ይደረግ ብቻ ግን በሩታ ላይ እንዳትመጡ፣ አንላቀቅም። በሩታ ላይ እንዳትመጡ፣ በአብርሃም ላይ እንዳትመጡ፣ በልዑል ላይ እንዳትመጡ። እነዚህ ህጋዊ ልጆች ናቸው፣ ህጋዊ ጋብቻ ያሉ ሰዎች ናቸው። ግን ሌላ ኮቶቴ ይዛችሁ አምጥታችሁ ወዮላችሁ። በእውነት ፈጣሪ ሰማይም ያዝናላችኋል። ለእናንተ ያዝንልችኋል። ፈጣሪም ያዝናችሁ ለእናንተ። በእናታችሁ ስሜታዊ ሆኜ ነው ማወራው። እኔ እንጃ ለምን እንደ ራሴ በቃ የራሴ ይመስለኛል። እና አሁን ይሄ ቪዲዮ ምን እንደሚል እስቲ የደብ ስራ ይሄ ተገቢ ነው ብላችሁ ከገመታችሁ ፍርዱ ለእናንተ ነው።
ረረረ አቃጥለኝ ምን በወጣ ብቻ ወዳቸዋለሁ፣ ፈቅራቸዋለሁ። ግን ወዳቸዋለሁ ማፈቀር ምን ክልክል ነው አይደል እንዴ? ወዳቸዋለሁ። እሺ ውዶቼ በእናታችሁ ሳብስክራይብ አድርጉ። እሺ ቻው። መልካም ውሎ ይሁንላችሁ። ብቻ ገብታችሁ ለማዳመጥ ሞክሩ።